ሐሳቧ ታዲያ እንደ እግዚአብሔር ካልሆነ እንደማን ሊሆን ኖሯል? እንደ እግዚአብሔር ይቅር ይበለንና እንደ ዲያብሎስ ያለ ሐሳብ እንዲኖራት ነበር እንደሚፈልግ። ያንማ ሔዋን አደረገችው። ሔዋን ከዲያብሎስ ሐሳብ ጋር ተስማማች። ስለዚህ ለራሷም ለሌላውም ሞትን አመጣች። እመቤታችን ደግሞ ከእግዚአብሔር ሐሳብ ጋር ተስማማች። የዓለምን ሕይወት የለወጠውን ይሁንልኝ፣ እንደ ቃልህ ይደረግልኝ፣ እኔ የእግዚአብሔር ባሪያው ነኝ የሚለውን ቃል ተናገረች። ይሄ የሰው ልጆች ሕይወት የለወጠ ቃል ነው። ልብ አድርጎ የእግዚአብሔር ቤተሰቦች፣ እግዚአብሔር ሰው ሊሆን መልአኩን ወደ እመቤታችን ሲልክ በመልአኩ አማካይነት ሲጠራት ሰው ሊሆን እንደወደደ ብስራቱን ሲነግራት አይ አልፈልግም፣ ከኔ አምላክ ሰው እንዲሆን አልፈልግም ማለት ትችል ነበር? አትችልም ነበር? ትችላለች። እግዚአብሔር ማንንም አስገድዶ አያደርግም። እግዚአብሔር የነጻነት አምላክ ነው። ስለዚህ በፈቃዷ ወዳ ባትቀበል ኖሮ ድነታችን ምን ይሆን ነበር? አናውቀውም ስላልሆነ። ስለዚህ እመቤታችን ይሁንልኝ ማለቷ ቃል ሥጋ እንዲሆን እኛ እንድንድን የመዳንን በር ከፍተዋል። ሔዋን የሞትን በር ከፈተች ብሎ የሚያምን ሰው እመቤታችን የሕይወትን በር ከፈተች ቢባል እንዴት ነው የሚከብደው? ሔዋን ምክንያተ ሞት መሆኗን የሚያምን በኦሪት ዘፍጥረት ምዕራፍ 3 ላይ ደግሞ ደጋግሞ ሔዋንን የሚወቅስ ሰው እመቤታችን ይሁንልኝ ብላ መድኃኒት በማኅፀኗ እንዲጸነስ በፈቃደኝነት አምላክ ሰው እንዲሆን የድነት በር እንዲከፈት ምክንያት መሆኗን መቀበል እንዴት ይከብደዋል? ክርስቲያን ይህን ሊከብደው አይችልም። ግን ችግሩ ቅድም እንዳነሳ ነው የአምላክን ሰው መሆን ሥጋ መልበሱን የማያምኑ እንዲህ ብለው የሚያምኑት በነገራችን ላይ በአንደኛው በሁለተኛው መቶ ዓመት ግኖስቲኮች የሚባሉ መናፍቃን ነበሩ። በተለይ ደግሞ ዶሴቲኮች የሚባሉ አምላክ ሰው የሆነ መሰለ እንጂ ምንም ከማርያም ሥጋ ነፍስን አልነሳም፣ ሰው መሰለ እንጂ አልሆነም የሚሉ ነበሩ። አሁን ያሉት ፕሮቴስታንቶች የዛን ሐሳብ ነው የሚያነሱት። ሁሉም ፕሮቴስታንቶች ሳይሆኑ እንዲህ የሚሉት ማለት ነው። ከቤተክርስቲያን ታሪክም ከእውቀትም ነፃ ስለሆኑ ያው ችግር ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ትምህርታችንን ለማጠቃለል እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ ከፍጥረት እንደሷ የከበረ የለም። ሐዋርያት እኮ ጌታን ያወቁት ከ30 ዓመት በኋላ ነው። ሲጠራቸው ነው ከተለያየ ግብር። እመቤታችን እኮ ጌታን ያወቀችው ገና በማኅፀኗ ነው። እንደሷ የሚያውቀው ማን አለ? ሐዋርያት እኮ 30 ዓመት የት እንደኖረ እንዴት እንዳደገ አያውቁትም። ከተጠሩ በኋላ ነው የሚያውቁት። ከዛ በኋላ ያም 3 ዓመት ነው የሚያውቁት። እሷ ግን መላ ዘመኑ ነው የምታውቀው። እናት የማታውቀው ገላ፣ ሰፊታ የማታውቀው አለላ የለም ይባላል። እናት ስለ ልጇ የማታውቀው የለም።